እንግዲህ ቡርሽም ምንድን ነው የሚባለው እሱንም አድርገን አብቅተናል። እና ሙዶችዬ አልጠራ እያችሁት አይደል? ሰላም ሰላም ሀባይ ቢገልቢ እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ይበልኝ። ዛሬ አንድ ነገር ሼር ላደርግላችሁ ነው ማለት ነው። ያው በዛውም ጥርሴን ያጸዳሁኝ ይሄን ነገር ሼር ላደርግላችሁ። አጅናት ብዙዎቻችሁ ታውቁት ይሆናል እና ብዙ አይነት አጅናት አለ። በነገራችን ላይ ውድ ነው በነገራችን ላይ እና በጣም ቆንጆ ነው የምላችሁ። ለጥርስ በጣም ቆንጆ ነው፣ ተጠቀሙት። ያ ጥርሴ ብሬስ ነው ግን በጣም ነው የሚያነጣው፣ በጣም ማለት ነው። እና ተጠቀሙት እላችኋለሁ። ጥርሳችሁ ነጭ ነው የሚሆንላችሁ። ቆንጆ አጅናት ነው ተጠቀሙ ማለት ነው። እና ደግሞ ብሩሽ ስትጠቀሙ እንትን ሶፍቷን ተጠቀሙ፣ በጣም አሪፍ ነው ለጥርሳችን፣ ጥርሳችን አይጎዳው ማለት ነው። እና ምን እላችሁ ነው፣ እስኪ ዩቲዩብን ሰብስክራይብ ያደረጋችሁ ዩቲዩብን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ ይላችኋል እላችኋለሁ። እና እንዴት ናችሁ? ደህና ናችሁ? እያለቀችብኝ ነው። አመት ሆነ በነገራችን ላይ እንዳይገርማችሁ። ያው ትልቁ ነው ለዛ ነው የቆየው። ትንሽ አለች በነገራችን እንደዚህ ፎቶ ላይ ስታዩት ትንሽ መሰላ አሁን አልቃብኛለች። እንትን እያልኩ ነው ገዝቻለሁ። በርግጥ በደሉን እንደዚህ ያለ ገዝቻለሁ እና ተጠቀሙ። ይሄን በጣም አሪፍ ነው ለጥርሳችሁ፣ በጣም ቆንጆ ነው። ትወዱታላችሁ። ጥርሳችሁን ቆንጆ ነው የሚያደርግላችሁ። አሁን ደግሞ ጥርሴ ትንሽ አሞኛል። በጣም እንደዛ አድርጎ ነው ያዘኝ ማለት ነው። መቼ እንደሚለቀኝ አላውቅም። ብሬስ ያስደረጋችሁ ሰው በዚህ አጋጣሚ በስንት ጊዜ የተገላገላችሁት? ኦልሬዲ እኔ አመት እየሆነ ነው እና ሸድ ሲደረግ በጣም ያመኛል ማለት ነው። እና እንደዚህ ሳላምጥ ራስ እኩል እንትን የሚልኝ አይመስለኝም እንደ ድሮ ማለት ነውና እስቲ ብሬስ አድርጋችሁ የምታውቁ ሰዎች ስለ ብሬስ ምን ያክል ጊዜ እንደፈጀባችሁና እንዲሁም ደግሞ ብሬሱ ከተፈታ በኋላ በእርግጥ ትንሽ ጊዜ ነው የሚቀርሽ እንጂ አብቅተሻል ምናምን እያለኝ ነበረ ዶክተር ራሱ ማለት ነው። እና ጥርሴ በእርግጥ ያን ያክል እንትን የሚለውን አይደለም ያሳሰርኩት፣ ትንሽ ነበር የፊት ለፊቴ ክፍት የነበረችው። ለእሷ ብዬ አሳስርላችኋለሁ። ከላይም ከታችም ግጥም አድርጎ ሰርፕራይዝ አላደረገኝም እንዴ? በዚህ አጋጣሚ ማለት ነው የታችኛው ብቻ ነው መታሰር የሚፈልገው ምናምን ብላችሁ መሄድ አይቻልም። እዚህ መስታወት እያየሁ ነው በነገራችን ላይ የማወራው፣ ለዛ ነው። እና ይሄ ብቻ የሚያስፈልገው ብላችሁ እንትን ማለት አይቻልም ማለት ነው። እና የታችኛው ማሳሰር ከፈለጋችሁ እስከ ላይኛው ግጥም አድርገው ሰርፕራይዝ የሚያደርጓችሁ፣ ወይም ደግሞ የላይኛው እንኳን ማሰር የምትፈልጉት ታችኛው አስረው ሰርፕራይዝ የሚያደርጓችሁ ማለት ነው። እና ይሄ እንደዚህ ነው የምፈልገው ብሎ እንትን የፈለጋችሁትን እንትን ፓርት አሳስራችሁ መመለስ አይቻልም አላችኋለሁ ማሮችዬ። እና ትንሽ ከበድላ አንዳንድ ጊዜ ትንሽ ህመም አለው። በእርግጥ ሁሉ ጊዜም ባይሆን አንዳንድ ጊዜ የሆነ ህመም አለው። እና እስኪ ብሬስ አሳስራችሁ የጨረሳችሁ እስኪ ሹክ በሉኝ። እውነት ስጋ ምናምን እንድበላት ማን ያላምጠው እና በጣም ነው የሚከብደኝ። ትንሽ ደረቅ ያለ ምግብ መብላት አልችልም። የሆነ ይንገጫገጫ ሲጀምር ማለት ነው። እና ቻርጀር ሊጠፋ ነው እንደና እስኪ ተባበሩኝ ማለት ነው ስለ ብሬስ እንደምትሉ። እና ደግሞ እንዲሁም ጨርሳችሁ ምን ያክል ጊዜ እንትን ይሄ ምንድነው ፕላስቲክ ምናምን ይሰራል መሰለኝና እሱ ደግሞ ምን ያክል ጊዜ እንደፈጀባችሁ ሼር አድርጉኝ ማለት ነው እላችኋለሁ። አሁን በእርግጥ አልቁታል ምናምን እያለኝ ነው። ምን ያክል ጊዜ እንደሚቆይ አላውቅም። እንደዛ ነው እላችኋለሁ ጉዶችዬ። ያውን ጥርሴ ልፋቅ እስኪ። በዚህ መልኩ አጥልተና በቃ ነው ማለት ነው። እና ከዛ አጥልቼ ታበቃው በኋላ ደግሞ ማለት ነው በዚህ እነዚህ አድርጌ ውስጣን
ቀስ እያልኩ ሁሉንም አዳርሳለሁ ማለት ነው። ብሩሽ እንትን የለኝም እና በዚህ ነው የምጠቀመው። እስኪ ደግሞ እንትን ስለ ማለት ነው አቃጠለኝ። ወይኔ እንግዲህ ብሩሽም ምንድን ነው የሚባለው እሱንም አድርገን አብቅተናል። እና ሙዶችዬ አጠራ እያችሁት አይደል? አቤት አቤት አቤት! እውነት በጣም ምርጫዬ ነው። እንትን እንደውም ሰርች ራሱ አድርጎ ይሄ ማንም እንትን የሚለው ነው እና ለጥርስ ማንጣት ማለት ነው። አብዛኛው ሰዎች የሚጠቀሙበት ነው እና ማለት ነው። እናም ነጭ ጥርስ ሲኖራችሁ ባይ ባይ። ሰብስክራይብ ማድረግ አትርሱ። ላይክ